ሰላም እንዴት ናችሁ? ሳራ እባላለሁ። የስነ ልቦና ባለሙያ ነኝ። አይነው ጠፍቻለሁ። ከአንድ ወር ተኩል በኋላ ነው ተመልሼ የመጣሁት። አልነበርኩም። ትንሽ ጉንፋን ደግሞ ይዞኝ ነበር። አሁን ግን እንደገና እግዚአብሔር ረድቶኝ ደግሞ ተመልሼ መጥቻለሁ። ዛሬ ደግሞ አዲስ ምዕራፍ ወይ ደግሞ ኒው ዶን፣ ስለ አዲስ ቻፕተር ደግሞ ከእናንተ ጋር ደግሞ ዲስከስ አደርጋለሁ። ቴንክ ዩ ሶ ማች። አዲስ ምዕራፍ አዲስ ቻፕተር እንደዚህ የህይወት ምዕራፍን ምንከፍትበት ከአንደኛው ኤፒሶድ ወደ ሌላኛው ኤፒሶድ ምንከፍትበት ምንሻገርበት ድልድይ አዲስ ምዕራፍ ይባላል። ይሄ አዲስ ምዕራፍ ለማን ነው የሚያስፈልገው? አዲስ ምዕራፍ የሚያስፈልገው ሰው ማን ነው? ብዙዎቻችን በጣም ብዙ ሰው በብዙ ነገር ላይ ስታክ ሆኗል። እናቶች ከሆኑ ልጆች እናሳድጋለን። በዚህ ጋር ልጆቻችንን ህይወት ስንሰራ የራሳችንን ረስተን እዛ ላይ ስታክ ሆነናል። በበሽታ ያለፍን ሰዎች እኛ ድነን እያለ ተሽሎን እያለ ስቲል ግን ናሬት የምናደርገው ስቲል የምንናገረው ግን ስላሳለፍነው የበሽታ ጊዜ ነው። በፍቺ ያለፍን ሰዎች እኛ ሂል አድርገን እግዚአብሔር እድል ሰጥቶን እንደገና ቆመን ስቲል ናሬት የምናደርገው ስቲል የምናወራው ግን ስለፈረሰው ትዳር ነው። አዲስ ምዕራፍ ላይ መግባት አልቻልንም። ካመመን ቦታ ላይ ሙቭ አድርገን ሂሊንግ ላይ መተን ያ ቁስላችን እንዲደርቅ አልፈቀድንም እና ብዙ ሰው በብዙ ነገር ኢሞሽናሊ ስታክ ሆኗል። ማይግሬት አድርጎ ካናዳ የመጣ ሰው ስቲል አእምሮ ያለው እኔ አፍሪካ እያለሁ እኮ፣ እኔ ኢትዮጵያ እያለሁ እኮ፣ እኔ ኤርትራ እያለሁኝ እኮ ብሎ እዛ ላይ ስታክ ሆኗል። እዚህ ጋር መጥቶ ፊዚካሊ ነው እንጂ የመጣው ኢሞሽናሊ ያ ሰው በሐሳብ ያለው ያለፈው ህይወት ላይ ነው። ብዙ ሰው በእንደዚህ አይነት ህይወት ውስጥ ይኖራል። ይሄ ደግሞ የማይነገር ግሪፍ፣ የማይነገር ሀዘን፣ ለሰው ሼር ማናረገው ሀዘንን ደግሞ ተሸክመን እንዞራለን ማለት ነው። ለምሳሌ በልጅነታችን ያሳለፍነው ፔንፉል ኤክስፒሪየንስ ካለ ወይ ደግሞ አደልት ሆነን በምንጓዝበት የህይወት ጉዞ ላይ የተሰበረ ነገር ካለ፣ ትዳራችን ተሰብሮ ከሆነ፣ ጓደኞቻችን ጥለውን ሄደው ከሆነ፣ ወይ ከቤተሰብ ተለይተን ከሆነ፣ የሆነ ሰው የምንወደው ሰው ከፋሚሊ ከጓደኞቻችን ከዙሪያችን ካሉ ሰዎች በሞት ተለይተን ከሆነ ስቲል ያንን ነገር ሂል ስላላደረገን ኢሞሽናል ያንን ቁስል ተሸክመን እንዞራለን። which means በጣም ብዙዎቻችን በጣም ብዙ ባጌጅ ተሸክመን እንዞራለን። ይሄ ባጌጅ የሚባለው ደግሞ ቀስ እያለን እየፈታን ቁስሉን የምናደርገው ሂል የምናደርገው ስፔስ መፈጠር አለበት። ካልሆነ ዘመናችንን ሙሉ ፊዚካሊ ሰውነታችን ይንቀሳቀሳል። ከዚህኛው ቦታ ወደዚህኛው ቦታ፣ ከዚህኛው ሀገር ወደዚህኛው ሀገር ይንቀሳቀሳል እንጂ ኢሞሽናሊ ስቲል ያለፈው ህይወት ላይ እዛ ፔንፉል የነበረ ህይወት ላይ ወይ በጣም ደስተኛ የነበርንበት ወይ የሆነ ነገር ላይ ስታክ አድርገናል ማለት ነው። ከዛ እንዴት ነው የምንወጣው? አሁን ያ ነገር የለም። ከዛ ግን አዲሱን ቻፕተር እንዴት ነው የምንከፍተው? ይሄ ነው ኒው ዶን ወይ ደግሞ አዲስ ምዕራፍ የሚባለው። ስደት ላይ መተን እያለ ስቲል እዚህ ሀገር ያለውን የደረስንበትን ሀገር ላይፍ ስታይል አዳፕት ማድረግ የሚያቅተን ብዙዎቻችን ያለፈ ህይወት ላይ ስላለን ነው። ታሪካችን፣ ንግግራችን ሁሉ፣ አስተሳሰባችን ሁሉ ያለፈ ነገር ላይ ነው ያለው እና ብዙዎቻችን በዚህ ነገር እናልፋለን። በመንፈሳዊ አይን ካየነው አዲስ ምዕራፍ የሚባለው የእግዚአብሔርን የዲቫይን ሜርሲ የእንደገና እድልን እግዚአብሔር አዲስ እድልን እንደሰጠ ምልክት ነው። በህይወት ካለን ስሙኝ፣ ሰው በህይወት ካለ እግዚአብሔር ከሱ ጋር ጉዳይ አለው ማለት ነው። ያልጨረሰው ነገር አለ ማለት ነው። አሳይመንቱ ገና አላለቀ ማለት ነው። ሰው አሳይመንቱን ሲጨርስ ብቻ ነው ከዚህ ምድር የሚሄደው። አሳይመንቱን ካልጨረሰ ትንፋሽ አለው፣ ህይወት አለው ማለት ነው። ስለዚህ አዲስ ምዕራፍ ብለን ስናስብ፣ ወደ አዲሱ ምዕራፍ ለመሻገር ብለን ስናስብ ይሄ ዲቫይን ኦፖርቹኒቲ ይባላል ወይ ደግሞ ዲቫይን ሜርሲ፣ ዲቫይን ፌድ ይባላል። ይሄ ከእግዚአብሔር ብቻ የሚቻል አዲስ ቀንን አዲስ ምዕራፍን የሚሰጥ እግዚአብሔር ብቻ ስለሆነ አሳይመንታችን እንዲቀጥል የተሰጠን አዲስ እድል ማለት ነው። በሳይኮሎጂካል ፐርስፔክቲቭ ካየነው ደግሞ የሂውማን ብሬን ዋየርድ የሆነው የተሰራ ነው እንዲታደስ ነው። የእግዚአብሔር ቃል በመታደስ ሀሳባችሁ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል።
የሰው ብሬን የተሰራው ፊዚዮሎጂካሉን ብታዩት የሰው ብሬን ይታደሳል። ለዚህ ነው አንዳንድ ሰዎች ከሆነ ጊዜ በኋላ እድሜያቸው ከሄደ በኋላ ሜሞሪ ማደስ ስለሚያቆም ብሬን ስለሚያረጅ ሜሞሪ ማደስ ስለሚያቆም ዲሜንሺያ የሚባል ነገር ውስጥ ይገባሉ። ይሄ ደግሞ አለማስታወስ የድሮ ሜሞሪ ላይ ስታክ የመሆን ዲስኦርደር ነው። ይሄ ግን ፊዚዮሎጂካሊ ግን አእምሮአችን የተፈጠረው ሪኒው እንዲያደርግ ነው፣ እንዲታደስ ነው። ለዚህ ነው አንድ ሳምንት የሆነ መጽሐፍ አንብበን ወይ አዲስ ሰዎች አግኝተን የሆነ ነገር አስተምረውን ሪፍሬሽ ከሆንም በኋላ ተመሳሳይ ሰዎች ጋር አንድ አይነት ነገር ብቻ ስናደርግ የሚሰለቸን ለዚህ ነው። ምክንያቱም አእምሮአችን የተፈጠረው ለአዲስ እውቀት ነው። አዲስ እውቀትን ይፈልጋል። ሻርፕ መሆን ይፈልጋል። አዲስ አይዲያን ይፈልጋል። ለዚህ ነው 1 ዓመት 2 ዓመት 5 ዓመት የሆነ ስራ ከሰራ በኋላ የሆነ ነገር ማድረግ አለብኝ ብለን የምናስበው ፊዚዮሎጂካሊ አእምሮአችን የተፈጠረው ሪኒው እንዲያደርግ ነው፣ እንዲታደስ ነው፣ አዲስ ነገር እንዲያስብ ነው፣ አዲስ ነገርን ክሬት እንዲያደርግ ነው። እና ይሄ ኒው ዶን የሚባለው ከሳይኮሎጂካል ፐርስፔክቲቭ ቬሪ ኢምፖርታንት ነው። ቢኮዝ ፊዚዮሎጂካሊ አእምሮአችን የተፈጠረው አዲስ ነገርን ክሬት እንዲያደርግ ነው። ብዙ ሰው ሜዲቴት ሳረግ አዲስ አይዲያ ይመጣልኛል ይላል። ስለ ሜዲቴሽን ብዙ ባላቅም ማሰላሰልን ግን አውቃለሁ እና ትንሽ ይለያያል አሉ ሜዲቴሽን እና ማሰላሰል። አይ ዶንት ኖ ዋት ዘ ዲፈረንስ ኢዝ። ሶ ሜዲቴሽን ምንድነው የሚያደርገው? አዲስ ሐሳብን ነው ክሬት የምናደርገው። ቪዥዋሊ ለአእምሯችን አዲስ ሐሳብ እንሰጠዋለን። ልክ እንደዚህ ኮንፌሽን እንደምንለው ማለት ነው። ሰው እኔ ነገ እንደዚህ አይነት ኑሮ ነው መኖር የምፈልገው ስንል ያንን ኢሜጅ ብሬናችን ክሬት እንዲያደርገው ሼፕ እንዲያደርገው እናግዘዋለን። የእግዚአብሔር ቃል የእግዚአብሔር ሰዎችን ብታዩ ከአብርሃም ጀምሮ ወደ ሕዝቅኤል ብትሄዱ እግዚአብሔር መጥቶ አዲስ ምዕራፍ ሊከፍትላቸው ሲል መጀመሪያ የጠየቃቸው ነገር ምን ታያለህ ነው ያላቸው። እግዚአብሔር ያላየነው ቦታ ወስዶ ኮንፊውዝ አያደርገንም ብያቸዋለሁ ብዙ ጊዜ። የማየት ኃይል the power of visualizing ቪዥዋል የምናደርገው ነገር ነው ህይወታችን ላይ የሚመጣው። ያላየነው ነገር ላይ አይመጣም። ሰው እዚህ ጋር ቁጭ ብሎ ስለ ነገው ፖዚቲቭ ነገር ካላየ፣ ስለ ነገው መልካም ነገርን ካላየ ያልዘራው ነገር ከየት ይመጣል ታዲያ? አይመስላችሁ? ስለዚህ ስለ ህይወታችን ፖዚቲቭ የሆነ ነገር መናገር፣ ፖዚቲቭ የሆነ ነገርን ዘር መዝራት፣ ፖዚቲቭ የሆነ አይዲያዎችን ፖዚቲቭ ከሆኑ ሰዎች ጋር ኮኔክት ማድረግ የኛ አዲስ ምዕራፍ የምንገባበት አንዱ ብሪጅ ነው። አንዱ ኮኔክት የምናደርግበት አንዱ መንገድ ፖዚቲቭ ከሆኑ ሰዎች ጋር አዲስ አይዲያ ከሚያመነጩ ሰዎች ጋር ማደግ በምንፈልገው መንገድ ላይ ኦልሬዲ ኢንሮል ያደረጉ ሰዎችን ኮኔክት ማድረግ አንዱ እንደ ብሪጅ እግዚአብሔር የሚጠቀምበት ወደ አዲስ ምዕራፍ የምንገባበት መንገድ ነው። ማነው አዲስ ምዕራፍ የሚያስፈልገው? ሁሉም ሰው ነው ወይ አዲስ ምዕራፍስ የሚያስፈልገው? የመጀመሪያው አዲስ ምዕራፍ የሚያስፈልገው ሰው ማን ነው ብትሉኝ፣ ሲንግል ማምስ ናቸው። ሲንግል ማምስ ልጆችን በማሳደግ ብቻ አይደለም ፕሬሸሩ ያለብን፣ ህይወትን ናቪጌት ማድረግ ራሱ በርደን ነው። የሁለት ሰውን ሪስፖንሲቢሊቲ አንድ ሴት ብቻ አንድ ሰው ብቻ ስትሸከም ያቺ ሲንግል ማም ሺ ኒድስ አ ኒው ስታርት አዲስ ምዕራፍ ያስፈልጋታል። ምክንያቱም በርናውት ነው የምንሆነው። ምንም ሲንግል ማዘርሁድ ፕራውድ የሚደረግበት አይደለም። ገፍቶ ከመጣ አቅሙ ስላለን እግዚአብሔር ስለሚያስችል እንችለዋለን እንጂ ሲንግል ማምን አድቮኬት አላደርግም። ቢኮዝ ኦሪጂናሊ የተፈጠረው እግዚአብሔር ልጆች እንዲያድጉ በእናትና በአባት መሃል ሁለት ሰዎች የሚወስዱት ሪስፖንሲቢሊቲ ነው። አንድ ሰው ፌል ካረገ ግን እቺ ሴት ብድግ ብላ ልጆቿን ስለያዘች ልትኮነን፣ አሼም ልትደረግ፣ ልናሳፍራት፣ አንቺማ ያልቻልሽበት ልንላት ግን ማንም ሰው ራይት የለውም። ምክንያቱም እያለፈችበት የነበረውን ህይወት የምታውቀው እሷ ናት። ምን አይነት ህይወት ውስጥ አደጋ እንደነበረ የምታውቀው እሷ ናት። ይሄ የግል ውሳኔዋ ነው። ሲንግል ፓረንት፣ ሲንግል አባት ሊሆን ይችላል፣ ሲንግል እናት። ምክንያቱም እነዚህ ሰዎች የሁለት ሰውን ሪስፖንሲቢሊቲ ጀርባቸው ላይ ተሸክመው የልጆችን ፊውቸር ሼፕ ማድረግ ቀላል አይደለም። የራሴን ህይወት ሼፕ ማድረግ ቀላል አይደለም። ስራ ቦታ ሄጄ ሰርቼ መጥቼ ፋይናንሻሊ ልጆችን ራሴን ቴክ ኬር ማድረግ ቀላል አይደለም። አንደኛው ጥሎ ሲሄድ አንደኛው የቀረው ሰው አዲስ ምዕራፍ፣ አዲስ እረፍት፣ አዲስ ስታርት ያስፈልጋል። ሁለተኛዎቹ በዲቮርስ ያለፉ እናቶች፣ አባቶች ምክንያቱም እንደገና
አይደንቲቲን ሪቢውልድ ማድረግ ስለሚገባ አይደንቲቲን ስለሚወስድ ማለት ነው። በትዳር ሲያልፍና በሰፓሬሽን ሲያልፍ በዲቮርስ ሲያልፍ ወይ ሲንግል ፓረንት ሆኖ ልጆችን ሲያሳድግ የመጀመሪያ የሚጠፋው የሚመታብን ነገር አይደንቲቲ ነው። ምክንያቱም ካልቸራችን ስዕል ያሳየን ስዕል ሙሉ ሴት የምትባለው ባል ያላት ልጆች ያላት ምናምን እንደዚህ ነው የሳሉብን ስዕል እና ሁሌ ያ ትዳር ሲፈርስ ሴት ልጅ የምትሰማው ጎደሎ እንደሆነች ነው። እኔ ጎደሎ ነኝ ሰው ባይላትም ካልቸሩ ያደግንበት ካልቸር ግን እንደዛ እንዲሰማን ያደርጋል እና ሰው አይሶሌት ያደርጋል። ይችል ሰው ከሰው ጋር ልትቀርብ ትቸገራለች። ምክንያቱም በዚህ ጋር ከልጆች ጋር ቢዚ ናት፣ በዚህ ራሷ ላይ መስራት አለባት፣ በዚህ አይደንቲቲዋን ሉዝ ታደርጋለች እና እንደዚህ አይነት ሰዎች በጣም ብዙ ሪከቨሪ ያስፈልጋቸዋል። ቁስላቸው መዳን ስላለበት ከሪጀክሽን በኋላ እንደገና አዲስ አይደንቲቲን ቢውልድ ለማድረግ እነዚህ ሰዎች አዲስ ምዕራፍ አዲስ እረፍት ስፔስ ውስጥ መግባት ያስፈልጋቸዋል። ሌላስ ማን ነው የሚያስፈልገው? ኢሚግሬት አድርገን ወደ አዲስ ሀገር ስንመጣ አዲስ ምዕራፍ ያስፈልገናል። ምክንያቱም ቅድም እንዳልኳችሁ ቀላል አይደለም ለአዲስ ሰው አዲስ ሀገር ሙሉ ኮንቲነንት ዘለን መተን ከዛ በኋላ እዚህ ላለው ላይፍ ስታይል በተለይ በጣም በቋንቋ ሌስ ከሆነን በስኪል ዋይዝ ሌስ ከሆነን ያለ ነው እዚህ ጋር ሰትን ለማድረግ ቀላል አይደለም፣ በጣም ከባድ ነው እና ሁሌ አእምሯችን የሚወስደን ወደ አለፈው ህይወት ድሮ እኮ እንደዚህ ሰራ ነበር፣ ድሮ እኮ እንዲያረግ ነበር፣ ድሮ እኮ ሁሉ ነገር ድሮ ላይ ይሆናል እና ወደ አዲስ ምዕራፍ መግባት ስለሚቸግረን አዲስ የሆኑ ሰዎች የምታውቋቸው እናንተ ሰትል አድርጋችሁ ከሆነ አዲስ የምታውቋቸው ሰዎች ካላችሁ አበራታቷቸው። እስቲ ኮፊ እንውጣ፣ እንሂድ፣ በቃ ሻይ እንጠጣ ብላችሁ ይዛችኋቸው ውጡ። ቀላል አይደለም። ምክንያቱም በዚህ ጋር ሰው አያውቁም፣ በዚህ ጋር ሀገሩን አያውቁም፣ በዚህ ጋር ቋንቋ የለም፣ በዚህ ጋር ሲስተሙን አያውቁትም እና ቀላል መንገድ አለም። ስለዚህ እንደነዚህ አይነት ሰዎች የግድ አዲስ ምዕራፍ ያስፈልጋቸዋል። ኦኬ ሰርቫይቨር ኦፍ ትራውማ፣ በትራውማ ያለፉ ሰዎች፣ በሀዘን ያለፉ ሰዎች፣ በሆነ ትራውማ በጦርነት ያለፉ ሊሆን ይችላል፣ በሆነ በአስቸጋሪ የህይወት ጉዳይ ያለፉ ሰዎች፣ እነዚህ ሰዎች ከትራውማው ቶሎ እንዲወጡ አጠገባችን ያሉትን ሰዎች አዲስ ምዕራፍ ውስጥ እንዲገቡ በጣም ሰፖርት ማድረግ አለብን። አንደኛው ሰፖርት ብዙ ይመስላል አይደል? ሰፖርት ስንል ሰፖርት ማለት ደውሎ እንዴት ነሽ ማለት ነው። ልጆች እንዴት ናቸው? ምን ልርዳሽ? ምን ልርዳ? ልጆች እንዴት ናቸው? ደህና ናችሁ ወይ? በረታችሁ ወይ? ለመዳችሁ ወይ? አገር ብሎ መጠየቅ ይሄ ነው አንዱ ሰፖርት የሚባለው። ሌላ ብዙ ነገር ማድረግ ማለት አይደለም። ይሄ ማለት ነው መሪዎች፣ ብዙ ሰው ከስራቸው የሚያስተዳድሩ የብዙ ሰው ኃላፊነት ያለባቸው ሰዎች፣ እነዚህ ሰዎች ደግሞ በጣም ብዙ ቤተክርስቲያን ውስጥ ያሉ ኃላፊዎች እንዴት ናችሁ? ደህና ናችሁ ወይ ብሎ ቼክ ማድረግ በጣም በጣም ያስፈልጋል። መጽሐፍ ቅዱስ ውስጥ ያሉ ሴቶች ሳይኮሎጂካል እና መንፈሳዊ አዲስ ምዕራፍ ውስጥ ሲገቡ የሚያሳየው ቦታ አንደኛዋ አጋር ናት። አጋር ዘፍጥረት 21 ላይ ብታዩት ምድረ በዳ ላይ ከወጣች በኋላ እግዚአብሔር ትቶኛል፣ እኔም ተበድያለሁ፣ የሚያየኝ የለም ባለችበት ሰዓት ኢሞሽናሊ በቃ በስሜት በጣም ተጎድታ የሚይዘኝ የለም ከሰራሁበት ቤት ሳራ ራሷ ሂጂ ባሌን አገልጊው ካለችኝ በኋላ አሁን ከወለድኩኝ በኋላ አሁን ካረገዝኩኝ በኋላ ጥላይ እንደዚህ አድርጋኝ ብላ ኢሞሽናሊ በጣም ተጎድታ ነበረ። ይሄ ኢሞሽናሊ አባንደን ተደርጋ በቃ የተረሳች መስሏል ተስፋ ያጣችበት ሁኔታ ነበር። በመንፈስ ደግሞ እዛ ምድረ በዳ ላይ ያለች እኔ በቃ የለም ሚረዳኝ የለም ባለችበት ሰዓት እግዚአብሔር ተገለጠላት ይላል እና ውሃውን አሳያት፣ ምንጩን አሳያት፣ ተስፋ ሰጣት ማለት ነው። ሂል ደግሞ አደረገች። እንዴት ነው ሂል ያደረገችው? ይሄ ሁሉ ትራውማ እያለ ሂል ደግሞ አደረገች። እንዴት ነው ሂል ያደረገችው? ይሄ ሁሉ ትራውማ እያለ እግዚአብሔር አይቷት ሂል ደግሞ አደረገች። እንዴት ነው ሂል ያደረገችው? ይሄ ሁሉ ትራውማ እያለ ሂል ደግሞ አደረገች። እንዴት ነው ሂል ያደረገችው? ይሄ ሁሉ ትራውማ እያለ ለኛል ባለችበት ሰዓት እግዚአብሔር መጥቶ በሶስቱ መንገድ አጽናናት። በመንፈስም አጽናናት፣ በመንፈሳዊ ጉዳይ አጽናናት፣ በስሜቷንም አጽናናት። ሂል ደግሞ አደረገች፣ ቁስሏንም ማዳናላት። ተስፋ የለም ባለችበት ሰዓት አይኖችሽን ብሎ ወደ ምንጭ ዞር አድርጎ አዲስ ህይወት እንዳላሳያት፣ አዲስ ምዕራፍ፣ አዲስ መቀጠል የሚባል ነገር እንዳላሳያት ይውላችሁ
ይሄ ነው የሰው ህይወት። የሆነ ጊዜ የሆነ ነገር ውስጥ ህይወታችንን ስናገኘው ነገ የሚመጣ አይመስልም አይደል? ሚያልፍ አይመስልም። ዳመናው በቃ በጣም ሲጨልም ጉም ሲሆን ከሌሊቱ 9 ሰዓት የሚመስል በጣም በቃ ድቅድቅ ያለ ጨለማ ሲሆን የሚነጋ አይመስልም አይደል? ግን ሁሌ እንደምላችሁ ኤክስፓየር ዴት የሌለው ችግር የለም። ኤክስፓየር ዴት የሌለው ፕሮብለም የለም። ኦኬ፣ ችግር ሁሉ ለጊዜው ነው። ሲዝንን ህይወትን ሙሉ ሊይዝ የሚመጣ ጉዳይ የለም። የሆነ ጊዜ ለአንድ ወር ሊሆን ይችላል፣ ለአንድ ዓመት ሊሆን ይችላል። ከዛ ግን ማብቂያ አለው። ሁሌ እግዚአብሔር አዲስ ነገር አለው። ሁሌ አዲስ ነገር አለ። ለቅሶ ማታ ቢሆን ጠዋት ግን አዲስ ነው። በቃ ሳቅ ይሆናል። ተራውን ይለቃል። ጨለማ በጣም ስለጨለመ ከ3 AM in the morning ከ5 AM ይነጋል። 5 ላይ በጣም ይጠቁራል። ግን ስለጠቆረ 7 ሲሆን ለብርሃን ቦታ አለቅ ማለት ይችላል? አይችልም። ስለዚህ በኢሹ እያለፋችሁ ያላችሁ፣ በአስቸጋሪ ጉዳይ በህይወት እያለፋችሁ ያላችሁ ሆልድ ኦን። ለጊዜው ነው፣ ለሞመንት ነው። ዘመናችንን ህይወታችንን ለዘላለም ብሎ የሚመጣ ምንም አይነት ጉዳይ የለም። ጥያቄው ግን ያ ጉዳይ አልፎ ኤክስፓየር ሲያደርግ እናንተ ቆማችኋል፣ እኛ ቆመን ተገኝተናል ወይ? ብዙ ጊዜ ምንድነው መሰላችሁ የሆነው በሆነ ጉዳይ ሰው ሲያልፍ ያ ችግር ለዘላለም የሚመጣ ስለሚመስለው ልክ ያ ችግር ሲያልፍ እሱም አብሮ ያልፋል። ኢሞሽናሊ ተጎድቶ ፊዚካሊ ተጎድቶ ወድቆ ለአዲስ ለሚመጣ ህይወት የማይበቃ አቋም ይዞ ይጠብቃል። ስለዚህ አዲሱን ምዕራፍ እንኳን ኢንጆይ ማድረግ አይችልም ማለት ነው። ስለዚህ ሁሌ እንደምላችሁ ችግር ቢሆን መከራ ቢሆን አስቸጋሪ ሁኔታ ቢሆን የሆነ የሚያስጨንቅ ነገር ይሆን ለጊዜው ነው። ለዘላለም ብሎ የሚመጣ ምንም አይነት ነገር የለም እና ሆልድ ኦን። በቃ ተስፋን አትጣሉ። ነገ አዲስ ቀን ነው። ነገ አዲስ ጅማሬ ነው። ነገ አዲስ ነገር ይሆናል። ሁሌ እንደዚህ አልኖርም። ሁሌ ነገ አዲስ ነገር ይሆናል። ነገር ይፈታል። ያስጨነቀኝ ዞር ይላል። ሁሌ አዲስ ነገር፣ ሁሌ ዛሬም እዚህ ውስጥ የምንገኝ አይነት ህይወት የለም። ወደ አዲስ ምዕራፍ እንዴት እንግባ? አንደኛ ከሳይኮሎጂካል ፐርስፔክቲቭ ላሳያችሁ። ሂሊንግ የሚባለው የሚጀምረው በሽታውን ስሙን ስንጠራው ነው። ኦኬ፣ ሂሊንግ የሚባለው ወይ ደግሞ መዳን የሚባለው ነገር የሚጀምረው የቁስሉን ስም ስናውቀው ነው። ቁስሉን ስንጠራው ነው። ኦኬ፣ ምን ለማለት ፈልጌ ነው? አንድ ሰው ልቡ ከተሰበረ እኔ ይሄ ነገር አሳዝኖኛል ካላልኩኝ ያ ያሳዘነኝን ነገር አይደንቲፋይ ካላደረኩት ሂሊንግ የሚባለው ነገር ሊጀምር አይችልም። ለምንድን ነው መሰላችሁ? ዶክተር ጋር ስንሄድ እኮ መጀመሪያ ቼክ የሚያደርጉት በሽታውን ለማወቅ አይደለ? ምልክቱን ግን መናገር ያለብን እኛ ነን። እንደዚህ ያደርገኛል፣ በዚህ በኩል ያመኛል፣ በዚህ በኩል ይወጋኛል፣ በዚህ በኩል ይቆርጠኛል ምንለው እኛ ነን። ከዛ በኋላ ግን ምንድነው ሩት ኮዙ የቱ ጋር ነው የሆነ ፎልት የተገኘው ብሎ ለማግኘት ነው ዶክተር ጋር የምንሄደው እንጂ በሽታችንን የሚሰማንን እንዲነግረን አይደለም። አንድ ሰው በአንድ ነገር ሲያልፍ የሚሰማውን ስሜት የሚያውቀው ያ ሰው ብቻ ነው። እንዴት ነው የሚሰማኝ? እኔ ብቻ ነኝ የማውቀው። በዛኛው በኩል የተጎዳሁኝ ጊዜ ያ ነገር ምን አይነት ስሜትን ጥሎብኝ ሄዷል ማውቀው እኔ ብቻ ነኝ። ግን ያን ስሜት ሪኮግናይዝ ካደረኩት እኔ በዚህ ጉዳይ ካለፍኩኝ በኋላ ሰው ማመን ትቻለሁ ካልኩኝ ይሄ የትረስት የእምነት የሚባለው ነገር ወይ ሌላ ሰውን ማመን የሚባለው ነገር ተመቶብኛል ማለት ነው። ስለዚህ ይሄ ነገር እንዲስተካከልልኝ ይሄንን አይደንቲፋይ ካደረኩት ነው ሂልም ማድረግ። ስለዚህ በጉዳይ ያለፋችሁ በአስቸጋሪ ነገር ትሮማ ያለበት ሰው በልጅነት ያሳለፋችሁት ያልተመቻችሁ ጊዜ ካለ ዛሬ ይሄ ቻይልድ ትሮማ የምንለው ፔን እየፈጠረባችሁ ባህሪያቸው ላይ ለውጥ እያመጣባችሁ አስቸጋሪ እንድትሆኑ ለራሳችሁ እንኳን ምህረትን የማታደርጉ ለራሳችሁ ይቅርታን የማትሰጡ ሰዎች ያደረጋችሁ ነገር ካለ እሱን መጀመሪያ አይደንቲፋይ ማድረግ ነው። አይደንቲፋይ ካደረግን በኋላ ነው ወደ ሂሊንግ ወደሚባለው ቴራፒ ነው የምንሄደው፣ ወደ ጸሎት ነው የምንሄደው። አዲስ ነገር ነው ራሳችን ላይ የምንናገረው ለማወቅ መጀመሪያ ፔን የሚባለውን የቱ ጋር ነው የተጎዳሁት፣ የቱ ጋር ነው የተቆሰልኩት፣ የቱ ጋር ነው እያመመኝ ያለው የሚለውን ስሜቱን ግን አይደንቲፋይ አድርገን ራሳችን ፊት ለፊት ማውጣት መቻል አለብን። ስፒሪቹዋሊ በቃ ኢሹን መናገር
ኮንፈስ ማድረግ እኔ እግዚአብሔር ሆይ እያመመኝ ነው፣ እግዚአብሔር ሆይ እኔ በዚህ ጉዳይ ወድቄያለሁ፣ እግዚአብሔር ሆይ እኔ በዚህ ጉዳይ ያንተን እርዳታ ፈልጋለሁ፣ በዚህ በኩል እኔ ሰው ማመን የሚባለው ነገር አልቻልኩም፣ እግዚአብሔር ሆይ እኔ በጣም ውሸታም ሆኛለሁ፣ በዚህ ምክንያት እንደዚህ ሆኛለሁ፣ በዚህኛው ምክንያት እንደዚህ ስለተጎዳው ይሄ ባህሪ እኔ ጋር አለ ብሎ ኮንፈስ ማድረግ አንዱ የሂሊንግ መንገድ ነው። ኦኬ ሰዎች ምንድነው እንሆናለን መሰላችሁ? ሁሌ ጠንካራ ሆኖ መታየት የጤና አይደለም። ኦኬ ሰው ይመስለዋል ሁሌ ጠንካራ፣ ሁሌ ጎበዝ፣ ሁሌ እንደዚህ ሆኖ መታየት የጤና ምልክት አይደለም፣ ጤነኛነት አይደለም። ምክንያቱም ሰዎች ስለሆነ የሰው ፊዚዮሎጂ እንደዛ አይሰራም። የሆነ ጊዜ ይደክመናል፣ በቃ ስናለቅስ የሚወጣልን ጊዜ አለ። አንዳንዴ ዝም ማለት እንፈልጋለን፣ አንዳንዴ ከሰው ጋር መነጋገር አንፈልግም፣ አንዳንዴ መጸለይ ብቻ እንፈልጋለን፣ አንዳንዴ ዞር ብለን በቃ ወተን ብቻችንን መሆን እንፈልጋለን። ይሄ ሁሉ ነገር ባለበት በብዙ ጉዳይ ህይወታችን እያለፈ ሁሌ ጠንካራ ሆኖ መታየት ጤና አይደለም። ይመስላል አይደል? ጤነኛ ይመስላል። የሆነ የምንወደው ሰው ሞቶብን በቃ ጠንካራ ሆነን ሁሌ መታየት ይሄ የጤና አይደለም። በኋላ የሚያመጣው ኢሹ አለ። ግን ምንድነው ቁጭ ብለን እኔ በቃ አዝኛለሁ ብለን ፕሮሰስ ማድረግ we need to process። ሀዘን ከሆነ ፕሮሰስ ማድረግ አለብን። ዲቮርስ ከሆነ ያለፍነው ፕሮሰስ ማድረግ አለብን። ሂሊንግ የሚያስፈልገው በበሽታ አልፈን ከሆነ ፕሮሰስ ማድረግ አለብን። እንዳለ ፓክት ካደረግነው አንዳንዴ ሳናቀው ፈንድቶ የሚወጣበት ጊዜ አለ። ይሄ ፈንድቶ የሚወጣው ነገር ፈርመንትድ የሆነ በጣም የተጠቀጠቀ ነገር ስለሆነ ፍሬሽ ስላልሆነ ብዙ መርዝን ይዞ ይመጣል። ስለዚህ ኢትስ ኦኬ። ወንዶች አሁን በእኛ ካልቸር ሲያለቅሱ ያንተ ወንድ ነህ እንዴ ምናምን ይባላል። ማልቀስ ግን እግዚአብሔር ነው የፈጠረው። ማልቀስ ካለብህ ለምን አታለቅስም? ለአልቀሰ ብትድን ቢወጣልህ አይሻልም እንዴ? በኋላ ያንን ፓክት ያደረከውን ያልተነካ ቁስልን ይዘህ እየዞርክ ሚስትህ ላይ፣ ልጆች ላይ፣ ስራ ቦታ ምናምን ካገኘኸው ሰው ጋር ከምትጋጭ በዛ ምክንያት አልቅሰህ ቢወጣልህ ሂሊንግ የሚባለው ነገር ይመጣልሃል። በቃ ፈውስ የሚባለው ነገር ውስጥ ይመጣል። እንደዛ ነው። እኛ ሴቶች እንኳን አንቸገርም እሱ ላይ። ግን ጓደኞቻችን ካለ ነግራናቸው የሚወጣልን ካለ በጸሎት የሚወጣልን ከሆነ ወይ ደግሞ ቴራፒ ሄደን የሚወጣልን ከሆነ we have to do something። እየተናገርኩ ያለሁት ምንድነው በትልልቅ የህይወት ቻሌንጅ የሆነ ጉዳይ አልፎ እንደ ጠንካራ ሰው ቆሞ መገኘት፣ ሁሌ ጠንካራ፣ ሁሌ ተሳካለት፣ ሁሌ የማንንም እርዳታ አልፈልግም ብሎ የማሳየት ኢሜጅ ይሄ የጤና አይደለም። ሄልፕ በምንፈልግ ጊዜ ሰዎችን እርዱኝ ማለት መቻል ጤነኛነት ነው፣ ውድቀት አይደለም። ማረፍ በፈለኩኝ ሰዓት ዛሬ በቃ አትደውይልኝ ነገ ደውልሻለሁ፣ ዛሬ ጥሩ አይደለሁም፣ ዛሬ በስልክ መናገር አልፈለኩም ማለት ጤነኝነት ነው። ኦኬ ትክክል ነው። አይ እኔ አልችልም፣ ዛሬ ይሄን ነገር ማድረግ አልችልም ማለት ጤነኝነት ነው። አይመስላችሁ? ሁሌ ጠንካራ ሆኖ መገኘት፣ ሁሌ ህይወት የተሳካለት፣ ሁሌ ሁሉ ነገር በቃ የተስተካክሎልኛል፣ እኔ ማንንም እርዳታ አልፈልግም ማለት ይሄ ጤነኛነት አይደለም። ኮኔክት ማድረግ በጣም ኢምፖርታንት ነው። ከምናውቃቸው ሰዎች ጋር በእንደዚህ ጉዳይ ያለፉ ሰዎች ወይ የሚያወሩን ሰዎች፣ በቃ የሚሰሙን ሰዎች ማግኘት በጣም እድለኛነት ነው። ኦኬ ብዙ ሰው ለማን ልንገረው ሄዶ ያወራብኛል እንላለን። እኛ ኮሚኒቲ ላይ የተቸገርነው እሱ አይደለ የሆነ ነገር ብለን በዚህ ጉዳይ ቤት ውስጥ እየተቸገርኩኝ ነው እንደዚህ የሆነ ነው ብለን ከተናገረን the first thing ሰዎች የሚያደርጉት ሂሊንጉን ወደኛ ሳይሆን ይዘው የሚያመጡት ወደ ሌላ ይልኩብናል፣ ወደ ሌላ ሼር ያደርጉታል። የኛንም ኮንሰንት የኛንም ፍቃድ ሳይጠይቁ ለሌላ ሰው ይነግሩብናል ማለት ነው። አንዳንድ ጊዜ ሰዎች እናገኝና እኔ በዚህ ጉዳይ ያለፍኩ ነው እንድትረዳኝ ፈልጋለሁ፣ እንድትረጅኝ ፈልጋለሁ ስንል ምንድነው የሚያደርጉት? ያን ነገር ለሰዎች ይነግሩብንና ሚስጥራችን ከቤት እንዲወጣ ያልፈለግነው ነገር ተስፋፍቶ ፈርመንት ሆኖ ተጨማምሮበት ተመልሶ ያ ነገር ጉዳይ ሆኖ ወደኛ ሲመጣ እናያለን። ይሄንን ነገር ራሳችን ላይ መስራት መቻል አለብን። የሰዎችን ታሪክ፣ የሰዎችን ህይወት፣ እነሱ ባለፉበት መንገድ ቁጭ ብሎ መሳለቅ፣ እኛ ሰዎች መተው አምነውን እንደዚህ ሆኜ ነው ልንገርሽ እንደዚህ ጋር ተጎድቻለሁ ስንል ካልቻለን አቅሙ ከሌለ ለመርዳት ዝም ብሎ መስማት በጣም ትልቅ እገዛ ነው።
ካልሆነ ግን በቡና ቁርስ ላይ በሰዎች ላይ እየሄዱ ለጓደኛ እየደሉ እንጂ እንትን እኮ እንዲሆና እኮ ብሎ ሰው ካውንስሊንግ ብሎ የነገራችሁን ነገር አግዥም ብሎ የነገረውን ነገር ለሰው መንገር፣ ይሄ በእውነት ነው የምላችሁ በጣም ትልቁ እኛ ኮሚኒቲ ያለው ችግር ይሄ ነው። ይሄ ሰዎችን ያላስፈላጊ ትሮማ ውስጥ ባላቸው ቁስል ላይ ሌላ ቁስል እንዲጨምርባቸው፣ ባላቸው ህመም ላይ ሌላ ህመም እንድንጨምርባቸው ያደርጋል። ይሄ በጣም ትክክል አይደለም። እና ፕሊዝ ሰዎች አምነዋችሁ እናንተ ጋር መተው የህይወት ነገራቸውን ቻሌንጃቸውን መተው ሼር ሲያደርጋችሁ እናንተ ደግሞ ስሟቸው። በቃ ሌላ ነገር ማገዝ ካልቻላችሁ አትሊስት መስማት በተለይ ሴንሲቲቭ የሆነ ቶፒክ ስለ ትዳር፣ ስለ ልጆቻቸው፣ ስለሆነ ነገር ስለሆነ በሚያልፉበት ከባድ ነገር ሲነግሯችሁ ሄዳችሁ ሼር አታድርጉባቸው፣ ቀላል አታድርጉት፣ አታቅልሉባቸው። አንዳንድ ነገር ወይ ምን ይሆናል እኔ በሆነ ነገር አልፌ ስለቀለለኝ አንድ ሴት መታ ያንን ነገር ሼር ስታደርገኝ ይሄ ምን ቀላል እንዴ? ይሄማ እኮ በጣም ቀላል ነው አትበሉ። በቃ ለሷ የከበዳት ምንም ችግር የለም። እኔ ጋር የቀለለው በዛ ጉዳይ ስላለፍኩኝ ወይ የረዳኝ ሰው ስላገኘው ወይ በቃ እግዚአብሔር ስለደገፈኝ ነውና ሰዎች መተው የነሱን ህይወት የሚያማቸውን ቦታ ቁስል ይሄ ነው ብለው ከፍተው ሲያሳያችሁ ፕሊዝ እናንተ ያን ቁስል ሸፍኑላቸው እንጂ ወስዳችሁ ቁስላቸውን አትንገሩባቸው።